ሰላም ሰላም ውድ የተከበራችሁ የባላገሩ ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትትርፍ ይበልልን። አድማጭ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እኔ ጋር የበዛ ሰላም እናንተ ጋር ይብዛ። እንግዲህ ዛሬ ያው አብርሃም በድንጋጤ ወድቆ ሐኪም ቤት ገብቷል ማለት ነው። ትናንትና ሆስፒታል ገብቶ ነበረ። እንግዲህ እስከ ዛሬ ድረስ አልነቃም ማለት ነው። ይኸው ትናንትም እንደዛው አልነቃም ነበር እና ዛሬም አልነቃም። እና እንግዲህ ቤተሰቦች ያው የአብርሃም ጉዳይ ከባድ ነው ይመስለኛል። እያስመሰሉ ነው እናንተ። እኔ እኮ ግራ ገባኝ። አሁንማ ማንን ማመን ራሱ እንዳለብኝ አላውቅምና ለማንኛውም ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። ነባር ቤተሰቦች ደግሞ እንደተለመደው ላይክ ሼር አድርጉ ማለት ነው። ጋይስ እውነት አግዙኝ፣ እስቲ አግዙኝ፣ አግዙኝ፣ ተው ግን አግዙኝ። ምን ችግር አለው ብታግዙኝ? ተው እኔ ላግዛችሁ ብዬ ስቀበል ቻናላቸውን እናንተ ደግሞ ምን አለመታችሁ ብታግዙኝ? ምን አለበት አሁን እናንተ በቃ እንደው ይበስማ። ለማንኛውም ማለት ነው ጋይስ ሰላማችሁ ብዙ ተተርፍ ይበልልኝ። እንግዲህ አብርሃም ይሄው ሩታ ይዛ በመጣችው ጎረምሳ ምክንያት አብርሃም ሳይታሰብ ወድቆ ድንገተኛ አደጋ ደርሶበታል ማለት ነው። እንግዲህ ጭንቅላት ውስጥም ደም ሊፈስ ይችላል እያለች ነበር ዶክተሯ። እሱን እናየዋለን፣ ፈሷል ማለት ሳይሆን ይፈስ ይሆናል እናየዋለን ያለች። ምናልባት አንዳንዴ እንደዚህ ያጋጥማል እና እናየዋለን ያለቻት። እንግዲህ ምን እንደሚፈጠር አይታወቅም። እንደው ለእናትና ለአባቱ እግዚአብሔር ምሕረቱን ይላክለት እንላለን ማለት ነው። አብረሽ እውነት ጋሽዬ ይሄን ነገር ከሰሙ በጣም ነው የሚያዝኑት። በሩታ በተለይ በጣም ያዝኑባታል ማለት ነው። እንደሚወዳት እያወቀች ሌላ ጎረምሳ ቤት ድረስ ይዛ መታ እንግዲህ ራሱን ስቶ እንዲወድቅ አድርገዋለች ማለት ነው። እመቴ ሩታ እውነት በጣም ያሳፍራል። በጣም ነው የሚያሳፍረው። እውነቴን ነው ብላችሁ እያሳፍራል። እናንተ እንዴት ነው ሰው ሌላ ጎረምሳ ይዞ የሚመጣ? እውነት እንደው ወንድ ልጅ እንኳን እሺ ይሁን እንደው እውነት ሴት ልጅ ከዛውም እርጉዝ በሆነችበት ሰዓት ባረገዘችበት ሰዓት እንዴት እኔ ኧረ በስመ አብ ከባድ ነው። እና አብርሃምን ፈጣሪ ማረው እንላለን። አሁን እንደዚህ ከምታረግሽ ሩታ ድሮ ነበረ እንትን ማለት የነበረብሽ ማሰብ የነበረብሽ መጀመሪያ ነበር ማለት ነው። አሁን አልነበረም። እና መጀመሪያ ነው ማሰብ አሁን ሳይሆን። እና አሁን ብታለቅሽ ምን ብትይ ከሆነ በኋላ እሱ ከወደቀ በኋላ ከተጎዳ በኋላ አንድ ሰው ከተጎዳ በኋላ አካኪ ዘራፍ የምንለው ነገር በጣም ነው የሚገርመኝ። እኔ መጀመሪያ ሲለምንሽ ተይ ሩታ ወደ ቤትሽ ተመለሽ፣ እኔ ካላንቺ መኖር አልችልም እያለሽ እየለመነሽ ነበረ። እና አሁን ደግሞ እንግዲህ ያዙኝ ልቀቁኝ ዘራፍ አካኪ ዘራፍ አልሽ ማለት ነው። እና አይ ሩታዬ ሩታ በጣም እኮ እንደምታስቂው እውነቴን እኮ ነው። በጣም ታስቂያለሽ። ግን እናንተ ሁሉ ድራማ እንደው ግን ጥሩ ነው ትላላችሁ። ኧረ ተው ድራማ አትስሩብን ጋይስ ተው። እንደው ወይኔ አብርሽዬ ምህረቱን ይላከል። እንግዲህ ለጋሽዬ ሲል ይማረክ። እውነቴን ነው። እውነት እኔ ጋሽዬ እንዲጎዱ አልፈልግም። ጋሽዬ ይመቹኛልና በጣም መወዳቸው አባት ናቸው ጋሽዬ። እና ልካለው አብርሽ ይማረክ፣ አይዞህ። ይሄን ግን ስትነሳ በቦክስ አፍንጫውን ነቅለህ ራስ መሳት እንዴት እንደሆነ ማሳየት አለብህ። የሩታን ጎረምሳ ማለት ነው። አዎ እሺ አብርሽ ይቦር። ግን በጣም ነው ያዘንኩት ማርያም። በዚህ ደረጃ አብርሃምን ማየት በጣም ከባድ ነውና ሩታ ተጠያቂ ነሽ። ምንም የልጅ የሆነ ነገር ቢሆን ተጠያቂ ነሽ ማለት ነው። አንቺ ተጠያቂነት አትወጪ በፍጹም። እንኳን ልጁ ራሱ ያኛው ገፍቶ ነው ደግሞ የጣለው። ካሜራው ላይ ያሳያል። አይተነዋል ትላንትና እንዴት እንደሚገፋው። ልክ ሲተናነቁ ወደዛ ግፍትርት ያደረገው ወደቀ ማለት ነው። ስለዚህ ገፍቶት አውቆ ነው የገፋው። አውቆ ገፍቶት ነው የወደቀው። ጎረምሳሽ ነው የገፋው። አብርሃም ምንም ያጠፋው ጥፋት የለም። ከቤት ይውጣልኝ፣ እሷ ገብታ የምትፈልገው መውሰድ ትችላለች ሲል መውጣት ነበረበት። ምክንያቱም የባለ ትዳር ቤት ነው የገባው። አንቺ ባታከብሪው ቤቱን እንኳን ራሱ እንደው ማክበር ነበረብሽ። ጎረምሳ ይዘሽ መሄድ አልነበረብሽም። እና ለራሴ ለመጠበቅ ነው ሲኩሪቲ ነው ትላለች። ደግሞ ምን እንዳያደርግሽ አብርሃም ምን እንዳያደርግሽ ነው አንቺ ምን እንዳያደርግሽ ምን አድርጎሽ? ባለፈውም እኮ እጇን ጠምዝዟት ምናምን ይላል ደግሞ ይሄ ጎረምሳው ማለት ነው። እና የጠምዝዛታ ሚስቱ አይደለች እንዴ? ምን አገባ? ጉድ እኮ ነው እንዴ! ምን አገባ?
ሀገር ዓለም የሚያውቃቸው እኮ ባልና ሚስት ናቸው እነሱ እኮ በቃ አሁን እኮ ተድረዋል። አንተ እኮ ትናንትና መታሁን ስታሽቃበት ደስ አይልም። እና አንድ ነገር ቢሆን አብርሃም ተጠያቂው እሱ ነው። አዎ እሱ ነው ተጠያቂው። ይሄ የሩታ ጎረምሳና ሩታ ናቸው። ምክንያቱም አብርሃም ምንም ያጠፋው ነገር የለም። ከቤት ይውጣልኝ በቃ ላይ አልፈልግም እያለው ነበረ። እንደዛ እያለው አልወጣ ሲል ገፍትሮ ጣለው ማለት ነው። ስለዚህ ጥፋተኛው ማን ነው? የዚች ጎረምሳ ነው ጥፋተኛው ማለት ነው እንጂ አብርሽ ምንም ያደረገው ነገር የለም። 5 ሳንቲም አላጠፋም። ስለዚህ ተጠያቂ ማን ነው? ሩታና ይሄ ማን ነው የሚባለው ሰውዬ ስሙ ራሱ አያዝልኝ። ይሄ ጎረምሳው ማለት ነው የሩታ ጎረምሳ። እነሱ ተጠያቂ ናቸው ሁለቱ። ከባድ ነው እናት። ይህ ሰው በቤቱ ሄዶ ይሄ ልጅ እኮ በቃ ገደሉት ማለት እኮ ነው። በቤቱ ሄደው በሰላም የሚኖረውን ልጅ በር አንኳኩተው በር አስከፍተው ቤት ገብተው አስባችሁታል? አቤት መድኃኒዓለም እንደዚህ አይነት ነገር እሱ ይጠብቃችሁ እንጂ ከቤታችሁ ድረስ መጥተው ከቤታችሁ ድረስ ገብቶ ሊገላችሁ የሚያደርገውን ሰው እንጃ ትምሩታላችሁ ብዬ አላስብምና በጣም ከባድ ነው። መቴ ሩታ አብርሃምን አንቺ ነሽ እንደዚህ ያስደረግሽው፣ አንቺ ነሽ ለዚህ ደረጃ ያበቃሽው እና አሁን መነፋረቅ ምንም አይጠቅምም። እና ደግሞ እኮ እዛ ጎረምሳው ደግሞ እዛ ቆሞ ይጠብቋል። አይወጣም እንዴ ሲመጣ እንኳን እንዳያየው ማለት ነው። ግን እሱ ቁጭ ብሎ ይጠብቋል ማለት ነው። እና በጣም ታሳፍራላችሁ። ለአብርሽ አይገባውም ነበረ ወይዘሮ ሩታ ማለት ነው። እውነቴን ነው የምልሽ ወይዘሮ ሩታ እውነት በጣም ያሳፈርሽ። አብርሃም ላንቺ ብዙ ነገርሽ ነበረ። እውነቴን ነው። ጎረምሳ ቤት ድረስ እንዴት ያንቺ ነገር እንደማይሆንለት ታውቂያለሽ። በቃ አውቀሽ ያው እንግዲህ እንደዚህ እንዲሆን አድርገሽዋል ማለት ነው። አውቀሽ ነው ይሄን ሁሉ የፈጠርሽው ሩታ። ስለዚህ ተጠያቂ ነሽ ሩታ። ከተጠያቂነት ምንም አትወጭ ምንም። በቃ አንቺም ጎረምሳሽም ሁለታችሁ ናችሁ አብርሃም እንዲያረጋችሁት። ስለዚህ አሁን ብታረግሽ ምን ብትይ ደግሞ ለቤተሰብ እንዳትደውሉ ታያለሽ። ምን ከቤተሰብ ደብቀሽ ነገር ምን ልትያቸው ነው? አይበለውና ባይነቃ ምን ልታረጊ ነው? እሺ አሁን ለቤተሰብ እንዳትደውሉ ምናምን ትላለች። ጉደኛ እኮ ነው። እውነቴን ነው የምላችሁና ለማንኛውም ሩታ ከዚህ ድርጊትሽ ብትመለሽ ብትወጪ ዛሬን ፈጣሪ ይማርልሽ እውነት። ከዛ በኋላ ግን ወደ ቤትሽ ተመልሰሽ ትዳርሽን ብትመሪ ጥሩ ነው። የሰው ህይወት ስለዚህ የሰው ህይወት ያልፋል። ጥሩ አይደለም፣ መጥፎ ነውና እንደዚህ አይነት መንዘባዘብ ቢቀርባችሁ ጥሩ ነው ማለት ነው። አትንዘባዘቡ። በኢትዮጵያ ዩቲዩበሮች ማለት ነው ስትንዘባዘቡ ህይወታችሁን እስከ ማጣት ድረስ ትደርሳላችሁና አትንዘባዘቡ ማለት ነው። ሌላው ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ፈጣሪ አብርሃምን ይማረው። ለቤተሰቦቹ፣ ለእናቱ፣ ለአባቱ፣ ለወንድሞቹ፣ ለወዳጆቹ ሲል ይማረው ማለት ነው።